ሰላም በዚህ ቪዲዮ የምናየው ስለ ፓሪቲ ነው። ፓሪቲ ማለት አንድ የተሰጠን ቁጥር ሊነር ኢኩዌሽን ሊሆን ኳድራቲክ ሊሆን ይችላል፣ ፖሊኖሚያል የፈለገው ሊሆን ይችላል፣ ኦድ ነው ወይስ ኢቭን ነው ለማለት የሚረዳን ነው። እዚህ ጋር እንደምታዩት ለምሳሌ ኦድ ከሆነ ያን ቫሊዩ ኔጌቲቭ አስገብተን ነው። ኔጌቲቭ ቫሊዩ ከሰጠን ኦድ ይባላል ፓሪቲው ማለት ነው። ግን ኔጌቲቭ ውስጥ ከተነው ፖዚቲቭ ቫሊዩ ከሰጠን ኢቭን እንለዋለን። ከዛ በስተጀርባ ነው ዴፊኔሽኑ የሆነው። ለምሳሌ አሁን ኤክስ ኪዩብን እንውሰድ። ኤክስ ኪዩብ ፓሪቲው ኦድ ነው ወይስ ኢቭን ነው የሚለውን ለማወቅ እዚህ ጋር እንደምታዩት ኔጌቲቭ ኤክስ ኪዩብ እንላለን። ይሄኛውን ኔጌቲቭ ኤክስ ኪዩብ ማለት ኔጌቲቭ ኤክስ ታይምስ ኤክስ ነው። ኔጌቲቭ ቫሊዩ ነው የሚሰጠን በዚህ ጋር ኔጌቲቭ ኤክስ ኪዩብ። ስለዚህ ኦድ ቫሊዩ ነው ያለው ማለት ነው። ኦድ ኖርማል ቁጥሩን ላይቶ መናገር ይቻላል። ለምሳሌ ኦድ የምንላቸው ለሁለት ማይካፈሉ ቁጥሮች ናቸው። ለምሳሌ 3 7 11 17 እንደዚህ አይነት ቁጥሮች ለሁለት አይካፈሉ። እነዚህ ከሆኑ ቫሊዩ ኦድ ይሆናል ማለት ነው። ኢቭን ደግሞ ከሆነ ለምሳሌ ኤክስ ስኩዌር ካልን ኔጌቲቭ ኤክስ ስኩዌር እንላለን። ይሄ ቫሊዩ ኤክስ ስኩዌር ነው የሚሰጠን። ኤክስ ስኩዌር ሲሰጠን ይሄውን ኢቭን ነው የሚሆነው ማለት ነው። ኔጌቲቭ ቫሊዩ የለውም ከዚህ ሲወጣ ካያችሁት። ይህን ሳይን ኔጌቲቭ ነው የሚሆነው ኦዱ ላይ። አንድ 3 ጥያቄ እንስራ እስቲ በዚህ ዙር። ይሄንን እንስራው። ለምሳሌ ኦድ ነው ኢቭን ነው ፓሪቲው ከተባለ ኔጌቲቭ ቫሊዩ ውስጥ እናስገባዋለን። 1 ኦቨር ኤክስ ኔጌቲቭ ውስጥ ስናስገባው ኔጌቲቭ ሆኖ ነው የሚወጣው 1 ኦቨር ኤክስ። ምክንያቱም 1 ነው እዚህ ጋር ያለው ፓወሩ። 1 ደግሞ ኦድ ናምበር ስለሆነ ነው ኦድ የሚሆነው ፓሪቲው። የሁለተኛውን ደግሞ እንስራ። ኖርማል ከዚሁ ከላይ ያለውን ፓወሩን አይቶ መለየት ይቻላል። እዚህ ጋር 3 ነው፣ እዚህ ጋር 1 ነው ያለው ፓወሩ። ስለዚህ 1 እና 3 ደግሞ ኦድ ናቸው። ለዛ ኦድ ነው የሚሆነው። በስራ ለማረጋገጥ ፎር ኔጌቲቭ ኤክስ ኪዩብ ማይነስ 5 ኔጌቲቭ ኤክስ። አሁን እዚህ ጋር ኔጌቲቭ ኤክስ ኪዩብ ማለት ኔጌቲቭ ኤክስ ኪዩብ ማለት ነው። ምክንያቱም ኦድ ነው ቁጥሩ። ኔጌቲቭ 4 ኤክስ ኪዩብ ይሄ ኔጌቲቭ ነው፣ ኔጌቲቭ ይሆናል። ኔጌቲቭ ታይምስ ኔጌቲቭ ፖዘቲቭ ነው። ፖዘቲቭ 5 ኤክስ። እንደምታዩት እዚህ ጋር ኔጌቲቭ ቫሊዩ ስላለ ይሄኛው ቫሊዩ ኦድ ፓሪቲው ኦድ ይሆናል ማለት ነው። ኦድ ነው። ሲምፕሊ እንደዚህ አድርገን እንሰራለን። ቁጥሩ ከላይ ያለውን ፓወሩን ብቻ ማየት ነው። እስቲ አንድ ጥያቄ እንጨምር። ጂ ኦፍ ኤክስ ኢዝ ኢኳል ቱ ራዲካል 8 ኤክስ ስኩዌር። አሁን እዚህ ጋር ራዲካሉ ምንም ግራ ላይ ያጋባን አይችልም። እዚህ ላይ ያለችውን ፎርን ካያችኋት ፎር ለሁለት ይካፈላል። ለዛ ፓሪቲው ኢቭን ይሆናል ማለት ነው። በስራ ለማረጋገጥ ራዲካል 8 ኔጌቲቭ ኤክስ 4 ፕላስ 1። አሁን ይሄ ሲወጣ ኔጌቲቭ ኤክስ ስኩዌር ሲወጣ 8 ኤክስ ዘ ፓወር ኦፍ 4 ነው የሚሆነው። 8 ኤክስ 4 ፕላስ 1
ኢቭን ከሆነ የተሰጠንን ቫልዩ ነው የሚሰጠን። ይሄን ቫልዩ እና የተሰጠን ይሄን ብታዩት ተመሳሳይ ናቸው። ሶ ራሱኑ ቫልዩ የሚሰጠን ከሆነ ኢቭን ይሆናል። ኖርማል ፓወሩን ብቻ አይታችሁ ኦድ ነው ኢቭን ነው ፓሪቲው ማለት ትችላላችሁ። ለዛሬ የነበረኝ ቪዲዮ ነው። ሰብስክራይብ እና ኖቲፊኬሽን ቤሉን መጫን አይርሱ። መልካም ቀን